በኢትዮጵያ የመጀመሪያው መድኃኒት ፋርማሲ ላይ የምትመለከቱት ነው። ይሄ ፋርማሲ የተከፈተው በ1910 ዓ.ም እንደ አውሮፓውያን አቆጣጠር ሲሆን የፋርማሲው መስራች ፔትሪ ሚራቭ ሼቪል ይባላሉ። የፋርማሲው መጠሪያ ደግሞ ፖል ሚራቭ ፋርማሲ ዲላ ጆርጂያ ይባላሉ። ምክንያቱም ተወላጅነታቸው ጆርጂያ ነበር። ይህ ግለሰብ የጆርጂያ ተወላጅና የአፄ ምኒልክ ሐኪም ነበሩ። እናም ፈረንሳይ የተማሩ በመሆናቸው አንደኛ የዓለም ጦርነት ሲጀመር ፈረንሳይን ለማገዝ ተመልሰው ወደ ፈረንሳይ ገብተው ነበር። ነገር ግን ኢትዮጵያን ስለሚወዱ ተመልሰው ኢትዮጵያ ውስጥ ኑረው ኢትዮጵያ ውስጥ ሕይወታቸው ያለፈ ኢትዮጵያን አፍቃሪ ዶክተር ነበሩ። እሳቸው የመጀመሪያውን መድኃኒት ቤት ከመክፈታቸውም ባሻገር ኢትዮጵያ ውስጥ ስለነበሩት ትዝታቸውና እንዲሁም የባህል መድኃኒቶችን አስመልክተው መጽሐፍ እስከ ማሳተም የደረሱ ዕውቅ ዶክተር ነበሩ።